የኢትዮጵያ ማንሰራራት ጀምሯል። የኢትዮጵያ ብልጽግና አይቀሬ ነው። ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት፣ እንዴት አሳካችሁት፣ እባካችሁን እርዱን ትባላለች። የጀመረችውን ትጨርሳለች። የጸናች ሀገር ትሆናለች። ከልመና ትላቀቃለች። ልጆቿ ኮራ ብለው በማያፍሩበት ፓስፖርት የሚንቀሳቀሱባት ሀገር ትሆናለች። አሁን ሁሉም ዓለም በሩን እየዘጋ ነው ያለው። ቪዛ እየከለከለ ነው ያለው። አትምጡብኝ እያለ ነው ያለው። የኢትዮጵያ የአሁኑ ዝግጅት ለልጆቿ ብቻ ሳይሆን መሄጃ ላጡ ሁሉ አቃፊ የሚያደርጋት ተግባር ከፊታችን አለ። የኢትዮጵያን ብልጽግና መጠራጠር አያስፈልግም። እንዲከወን እንዲታይ ግን መትጋት ያስፈልጋል፣ መልፋት ያስፈልጋል። እና ኢትዮጵያ ትበለጽጋለች፣ የአፍሪካ ምሳሌ ትሆናለች። ልጆቻችን ከልመና ተላቀው ይኖራሉ። ያ እንዲሆን ብልጽግናና የመደመር መንግስት አበክሮ ይሰራል። ውጤቱን ካለ ጥርጥር ይጨብጠዋል።